ግረን ነው ወይስ አይነገርም? ልዑል ግሬስ ልዑልን እወደዋለሁ ስስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስትምህ መከራይ። ሰላም ደህናችሁ ውድ ቤተሰቦቻችን፣ እንኳን ደህና መጣችሁ። ዛሬም እንግዲህ እኔና አብርሽ ተመልሰን መጥተናል። ሰላም በላችሁ። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናቸው? ያመናቸው? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ወይ ጉዴ! ቤተሰቦች እንግዲህ ዛሬም እንግዲህ ያለነው ቡታጅራ ነው። ከቡታጅራ እንግዲህ ወደ አዲስ አበባ የምንሄድበት ሰዓት ደርሷል። ስለዚህ ሁሉንም መሰናበት ስላለብን እንግዲህ የምንሰነባበታቸው አንዳንድ ሰዎች አሉ። ባንሰናበታቸው በጣም ደስ የሚሉን አብረናቸው ሀሳባቸውን ከቀየሩ አብረናቸው ይዘናቸው የምንሄደው በጣም ብዙ ሰዎች አሉ እና ቤተሰቦች እነሱን ቤተሰቦቻችንን ይዘን ለመሄድ ነው እንግዲህ የምናስበው ከሆነልን። ካልሆነልን ግን በቃ ቡታጅራ የነበረን ቆይታ በጣም አሪፍ ነበር። አሪፍ ጊዜ አሳልፈናል። እግዚአብሔር ይመስገን በጣም ቆንጆ ጊዜ ነበረ እና አሁን ግን የምንሄድበት ሰዓት ደርሷል ማለት ነው አይደል አብርሽ? ምን አትሄድም? መቆየት ፈልጋል? ሰላም ፋሚሊዎች እንዴት ናችሁ? እንግዲህ ዛሬ ሩታንና ልጄን የምንሰናበትበት ቀን ነው። ያው ሩታ ሀሳቧን አልቀየርም አልፈለግም ብላለች። እኔ ብዙም አልተጨንኳትም። ትላንት ትንሽ ደብሮኝ ነበር። ዛሬ ግን ያው ጽጌ አጥናንታኝ፣ በብዙ ነገር አጥናንታኝ ድብርቱ ጠፍቷል እና ዛሬ ልጄን አገኘዋለሁኝ ከ15 ቀን በኋላ ምናምን። እስካሁን ድረስ ከልጄም ጋር አልተገናኘሁኝም እና ዛሬ ልጄን አገኘዋለሁኝ፣ አቅፈዋለሁ፣ ስመዋለሁኝ። ከዛም ባለፈ ደግሞ እንግዲህ የመጨረሻ ቀናችንን ይሆናል ማለት ነው። እሺ ብላኝ ሩታ ከኛው ጋር እዚሁ ኢትዮጵያ ውስጥ ብትኖር ደስ ይለን ነበረ። ግን ደግሞ ያንን መሆን ካልቻለም ብዙ ልታገላት አልችልም። ለምኛታለሁኝ፣ ብዙ ነገር ብያታለሁ። ግን ደግሞ ያው አሻፈረኝ ካለች መልካሙን እየተመኘውላት። ግን ደግሞ የምሬን ስነግራችሁ ከልጅ ጋር መለየት በጣም ከባድ ነው። እኔ አሁን ልጄ ርቆኝ እንዲያድግ ምናምን ነገር አልፈልግም ነበረ። ግን ደግሞ ሩታ በምን አይነት መንገድ ነገሩን እንዳሰበችው አላውቅም፣ ከኔ መለየቱን ወደዋለች እና ምንም ልል አልችልም ቤተሰቦቼ። ስለዚህ አሁን እንግዲህ ሩታንና ልጄን እየጠበኳቸው ነው። እስካገኘሁ ጓጉቻለሁ። ጽጌ ልጄን አግኝተዋለች። አዎ፣ ባለፈው ቪዲዮ ላይ እንግዲህ እንደነገርኳቸው አይቼዋለሁ። ልጃቸው በጣም ደስ የሚል ልጅ ነው የወለዱት እና በጣም ነው የሚያምረው እና አብርሽን ነው የሚመስለው። ችግር የለውም እና አብርሽን ነው የሚመስለው እና እኔ አይቼዋለሁ እና ደግሞ መጀመሪያ ማየት ያለብህ አንተ ነህ። ሲቀጥል ደግሞ አሁን ያሉበት ሁኔታ ደስ አይልም፣ ይገባኛል። ግን ደግሞ ከስሜታዊነት ወጣ ብለን ስናስበውና ነገሮችን ስንረዳቸው ግን አብረው መሆን የሚችሉ ናቸው። ስራችሁ ብዙ ጥፋት ጠፍቶ ሊሆን ይችላል፣ ብዙ ነገር አድርጎ ሊሆን ይችላል፣ እሱም በሷም በኩል ማለት ነው። ግን ነገሮች መታረቅ ይችላሉ። አንዳንድ ኃጢአት ይቅር የማይባል ነገር አለ፣ በእግዚአብሔር ዘንድ ሳይሆን በሰዎች ዘንድ። እኛ ደካማ ስለሆነ ብዙ ነገሮችን አክሰፕት አድርጎ መኖር አንችልም። የዛን ያህል ጸጋው አልተሰጠንም። ነገር ግን በይቅርታ የሚታለፉ ደግሞ አንዳንድ ስህተቶች አሉ። ስለዚህ ይቅርታ። ሰላም ውድ የዓለም ቲም ቤተሰቦች እንዴት ናችሁልኝ? ሰላም ናችሁልኝ? አለው እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ እናንተ? ከሀገር ውጭም ያላችሁ ሀገር ውስጥም ያላችሁ ኤርትራውያን በሙሉ እንዴት ናችሁልኝ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ አብርሽ እና ሩታ እነ ጽጌ ከነ ልጆቻቸው ብቅ ብለዋል ማለት ነው። እውነት ለመናገር እኔ እዚህ ጋር የተረዳሁት ነገር ቢኖር የተዋለደ ሰው አይለያይም ነው። ሩታዬም እንግዲህ ሆድሽን አራርቶ ልጅሽን ከልጅሽ አባት ጋር ብታሳድጊ መልካም ነው። እውነት ነው የምለው፣ ወልዶ መለያየት ይከብዳል። ነገሮች ተነጋግራችሁ ፈታችሁ፣ ሰው የማይፈታ ነገር የለምና ልጃችሁን አብራችሁ አሳድጉ። አብራችሁ ስትሆኑ እንዴት አባቱ ነው የሚያምረው። ጽጌሻ ደግሞ የልጅ አዋቂ ሽማግሌ አስታራቂ፣ በእውነት በጣም ነው የምወድሽ፣ ጀግና ነሽ። እንደው
ልታስታርቂያቸውና እንደ ድሯቸው ልጃቸውን አብረው ያሳድጉ ባይ ነኝ። በዚህ መሀል ደግሞ እግዚአብሔር መድኃኒዓለም ተጨምሮበት በመሀላችሁ የገባውን ሰይጣን አስወጥቶላችሁ አብራችሁ እንድትሆኑ እግዚአብሔር ይርዳችሁ እላችኋለሁ። በተረፈ ግን ተስማምታችሁ አብራችሁን ልጅን ብታሳድጉ ባይነኝ እላለሁ። እስኪ ምን ትላላችሁ ቤተሰብ? የተዋለደ ሰው አይለያይም ነው በእኔ ሀሳብ። ግን በእውነት ልጁ ያሳዝናል። ገና ምንም ሳይዘው አብረው ቢያሳድጉትና በቃ ያለፈውን ወደ ኋላ ትተው ወደፊት መጓዝ ነው ያለባችሁ። አብርሽና ሩታ የሰው ወሬ መስማት የለባችሁም። የሰው ወሬ ብዙ ነገር ያፈርሳልና ተነጋግራችሁ ህይወታችሁን ምሩ ብላችኋለሁ። ከወደታችሁ ሰላማችሁ ይብዛልን ቤተሰቦቼ። መሄዳችን ደስ ቢለኝም ያለ እነሱ መሄዳችን ደግሞ ደብሮኛል እና እንግዲህ እስኪ እንደምንም ዛሬ እሷን ለማስቀየረት እንሞክራለን። ምን ያህል ሙከራ እንዳደረግክ ደግሞ ብትነግረን ጥሩ ነው። አብራ ምን ያህል ሙከራ ነው ያደረግከው? የሚታይ ነገር አለ አሁን በቪዲዮ፣ የማይታየውን ነገር ደግሞ ብትነግራቸው ሞር ያሳምናል።